አንድ ላይ ተወልደን አንድ ላይ አድገን በመሰረተ ልማት ምክንያት የተለያዩ አብረው አደጎቼ እንዴት ናችሁ? ሰላም ሀምዳ ወንደሰን እባላለሁ። እስቲ የትውልድ ስፍራ የሆነችውን ቦሌ ቡልቡላ ከዛሬ ዓመታት በፊት እንዴት እንደነበረች በጥቂቱ እንገራለን። ከቀደሙት አባቶች ጠይቄ እንዳገኘሁት ብያዋቆ ደንባባ ከዓመታቶች በፊት በሸዋ ክፍለ ሀገር መናገሻ አውራጃ አቃቂ ዙሪያ ወረዳ የቦሌ ቡልቡላ ቀበሌ ገበሬ ማህበር በሚባል ስም ይጠራ ነበር። በ1967 ዓ.ም መሬት ላራሹ ተብሎ ታወጀ። በ1997 ዓ.ም ሶስት ሰፈሮች ማለትም 17፣ 19፣ 20 አንድ ላይ አንድ ቀበሌ በመባል ይጠራ ነበር። በ2004 ዓ.ም መልሶ ሶስቱንም ሰፈሮች አንድ ላይ በማድረግ ወረዳ 12 የሚል ስያሜ አገኘ። ቦሌ ቡልቡላ እንደቀደሙት ጊዜያቶቹ ዛሬም ድረስ በሰፊው የግብርና ልማቶቿ በእጅጉ ትታወቃለች። አዲስ አበባ ውስጥ ከሚገኙ ወረዳዎች ውስጥ አንዷ የሆነችው ወደ ቦሌ ቡልቡላ ለመምጣት ከፈለጉ 3 ዋና ዋና መግቢያ በሮች አሏት። ከቦሌ ሲመጡ 5 ኪሎ ሜትር፣ ከአቦሳሪ ሲመጡ 3.5 ኪሎ ሜትር፣ ከኮዬ ፈጪ ሲመጡ 12 ኪሎ ሜትር ርቀት ላይ ትገኛለች። በቦሌ ቡልቡላ ውስጥ እጅግ ዘመናትን ያስቆጠሩ ቤተክርስቲያን፣ መስጊዶች እና የተለያዩ የእምነት ተቋማቶች ይገኙበታል። አንጋፋው አቀንቃኝ ጸጋዬ ደንደና ብያ ቦሌ ቡልቡላ ዱር ቀመዲት እረ ብቅላ አራጥያራት እረ ጉልባ ብሎ የዘፈነላት ቦሌ ቡልቡላ በቦሌ ቡልቡላ ዛሬ ላይ ለኑሮ እጅግ ምቹ ስትሆን በንጹህና ነፋሻማ አየሯ ትታወቃለች። የትውልድ ስፍራዬ ቦሌ ቡልቡላ